ለፊት ማቅያ፣ ለማዲያት፣ ለብጉር ተብለው የሚሸጡ ህገወጥ የሆኑ መድኃኒቶች በውስጣቸው ከሚይዙት ነገሮች መካከል ስቴሮይዶች ናቸው። እነዚህም ስቴሮይዶች ደረጃ አላቸው፣ ግን ብዙ ጊዜ ቶሎ ውጤት እንዲኖረው በሚል በጣም ጠንካራ በጣም ስትሮንግ የሆኑ ስቴሮይዶች ይኖራሉ ውስጣቸው። ክሎቤታሶል፣ ቤታሜታሶን እንደዚህ የመሳሰሉ በጣም ጠንካራ የሆኑ ስቴሮይዶች ውስጣቸው ይዘው ይገኛሉ። እነዚህም ክሬሞች ለረጅም ጊዜ መጠቀም ቆዳችን በከፍተኛ መጠን እንዲሳሳ ያደርጋሉ። ሌላኛው ብጉር እንዲከሰት የሌለ ብጉር ሊመጣ ይችላል። ከዛ ውጭ ሮዜሻ የሚመስሉ ፊታችን እንደ ቦግ እንደማለት እንደ መቅላት አይነት ነገር ሊኖር ይችላል። ከዛ ውጭ በአፍ ዙሪያ አካባቢ መቆጣትና ኢንፌክሽን የመፍጠር ሁኔታ ሊኖር ይችላል። ከዛ ውጭ ደግሞ ቀጫጭን የደም ስሮች ቆዳችን ላይ እንዲወጡ ይሆናል። ቆዳችን እየሳሳ ቀጫጭን የደም ስሮች መውጣት ይጀምራሉ። ሌላው ቆዳችን አላግባብ በከፍተኛ መልኩ በጣም እንዲጠቁር ወይ ደግሞ በከፍተኛ ሁኔታ እንዲነጣ ሊያደርጉ ይችላሉ። በሁለቱም አይነት መልኩ ማለት ነው። ከዛ ውጭ ደግሞ ቆዳችን ላይ ትንሽዬ እንኳን ኢንፌክሽን ካለ ለመዳን በጣም ረጅም ጊዜ ይፈጅበታል። ምክንያቱም የመከላከል አቅማችንን በጣም ስለሚቀንሱ ቆዳችን ላይ ያለ ኢንፌክሽን በጣም ለመዳን በጣም ረጅም ጊዜ ይወስድበታል ማለት ነው። ከዛ ውጭ ስቴሮይድ ዲፔንደንስ ማለትም ይህን መድኃኒት ስንወስደው የተሻለን ይመስለናል። ነገር ግን ልክ ስናቋርጠው ወዲያው ተመልሶ ችግሩ ይፈጠራል ማለት ነው። ማዲያቱም ካለ ልክ ስናቆመው ወዲያው ተመልሶ ማዲያቱ ይኖራል፣ ወይም ደግሞ ብጉሩም እንደዛው። ሌላው አይን ላይ የሚያስከትሉት ችግር ነው። ረጅም ጊዜ ስንጠቀም የአይን ሞራ ግርዶሽና ለግላውኮማ ሊያጋልጡን ይችላሉ። ከዛ ውጭ ደግሞ የኢንፌክሽን በባክቴሪያና በፈንገስ ቆዳችን እንዲጠቃ እንዲሁም ለኢንፌክሽን እንድንጋለጥ ሊያደርጉን ይችላሉ ማለት ነው። አመሰግናለሁ።